እሺ ቦዬ እንዴት ነው እንግዲህ እስኪ ከሰፈር እንጀምር። እሺ ከሰፈር እንጀምርና አካባቢህን የት ተወልደህ እንዳደግክ እዚህ ሰንጋተራ ያለህበትንና ትንሽ ከዛ በኋላ ያለውን ታሪክ ትንሽ ባጭሩ አጫውተን። እሺ እኔ ተወልጄ ያደግኩት ሰንጋተራ ነው። ከፍተኛ 3 ቀበሌ 50 ከቀበሌው ወደ ከፍ ብሎ ወደ በኢትዮጵያ ቤት ወደ ላይ ወጣ ብሎ ነው እኔ ተወልጄ ያደግኩት። ትውልዴ እዚህ ነው። ሰንጋተራ ፍቅር ነች። ሰንጋተራ የሚያክል ሰፈር የለም። ሁሉም መጥቶ የሚያርፍባት፣ ሁሉም መጥቶ የሚበላባት የሚጠጣባት ሰፈር ነው ሰንጋተራ እና ሰንጋተራ በጣም ጥሩ ሰፈር ነች እና በዛ መሀል እኔ ስደት ሄድኩ። ወደ ስደት ሰፈሩ ሳይፈርስ በፊት ነው ወደ ስደት ሄድኩት 2000 ላይ። ከዛ በኋላ 2000 ጅቡቲ ይሻገራለሁ፣ በዛ ወደ ሳውዲ ይሻገራለሁ ብዬ ነበር አካሄዴ። አልሆነልኝም። ከዛም በኋላ አልሆነልኝም። እዛው ቀረው። እዛው እየሰራው እያለው በመሀል ወደ 7 ዓመት እንደሰራው ከዛ ታመምኩ። በጣም ታመምኩ። ያሱካር እዛ ለአበሻ ቦታ የላቸውም። ለአበሻ ቦታ የላቸውም እነሱ። ለአበሻ ቦታ የላቸውም እነሱ። ስለዚህ በጣም ሕክምናውን ቶሎ ሚስቴ ሶማሌ ነበረች። ሶማሌ ስለነበረች ሚስቴ እሷ ሕክምናውንም ተከታተለችልኝ። ከዛ ከአቅሜ በላይ ሲሆን 8 ዓመት ሲሞላኝ የዛሬ 15 ዓመት ማለት ነው። አሁን ከመጣው ዓመት ከ6 ወሬ ነው ከመጣው እና በጣም ታምሜ ነው የመጣሁት። ይሄ 5 ጥርስ የወለቀው በስኳር ነው እና ልጄንም ይዤ መጣሁ። የሰንጋተራ አብሮ አደግ በጣም ተባብሮኛል። አንደኛ ኩላሊቴ አራቅ መንገድ ላይ ያለው መርፌ ሳልወጋ አንደኛ ኩላሊቴ ተነክታ ነው። ከዛ የሰንጋተራ አብሮ አደግ የሰንጋተራ ማህበር ተባብሮኛል። ውጭም ያሉት ሀገር ውስጥም ያሉት ተባብረው አሳክሞኛል። ተክለ ሃይማኖት ከፍተኛ ክሊኒክ 1 ወር ከ15 ቀን ተኝቻለሁ እና በጣም ነው ማመስገን የምፈልገው እና ኤፍሬም አብሮ አደጌ ከዛ ድኜ ከወጣሁ በኋላ ከነ ልጄ መውደቂያ ማረፊያ አጣሁ። ከዛ ኤፍሬም አብሮ አደጌ ዱባይ ነው የሚኖረው። ከዛ እሱን አነጋገሩልኝ። እሱ የቤት ኪራይም ከፈለልኝ። እችንም እንዲሰራ እሱ ነው ያደረገኝ። ልጄንም እያስተማርኩኝ ነው። አሁን 2ኛ ክፍል ነው ልጄ ከመጣ እያስተማርኩ ነው። የሰንጋተራ እድሜና ጤና ይስጥልኝ። በጣም ነው የማመሰግነው። እንደኔ አይነት የሚሰሩ ሰዎች አሉ፣ እንደዚህ በረንዳ የወደቁ መስራት የሚፈልጉ። እስኪ አሁን ሌሎችም እንዲሰሩ አሁን አንተ ብዙ ነገር ተደርጎልሃል። እንግዲህ ብዙ ነገር ተደርጎልሃል ሳይሆን ትንሽ የመጀመሪያ ነገር የሆነ ነገር ተደርጎልሃል። ትንሽ መጀመሪያ የሚሆን ነገር ይሄኛውን ሱቅ በደረቴው እንድትሰራ ገና ግን ብዙ ነገር ያስፈልጋል። ብዙ ነገር ያስፈልጋል። ግን ለሌሎች ልጆችም እንደዚህ አይነት አብሮ አደጎች የሆኑ ሰዎች ልጆች ሌሎችንም ልጆች መስበር እንዲያስይዟቸው ምንምልህ ወደ ስራ ትራክ ውስጥ እንዲያስገባቸው ምን ትላለህ? አሁን ሌሎች ልጆችም መስራት የሚፈልጉ ልጆች እንዲሰሩ እንደው እንዲተባበሩ እዚያው አብሮ አደጎችም ሆኑ ሌሎችም ሰዎች ሰንጋተራ እንደው የነበሩ ሰዎች አሉ። አሁን ብዙ ልጆች እንደዚህ መስራት እየፈለጉ አቅም የላቸውም። መስራት ይፈልጋሉ፣ ግን የሚደግፋቸው ከአጠገባቸው ጋር አለን የሚሏቸው ሰዎች የላቸውም። እና እነዚህ ሰዎችን እነዚህ ልጆችን ሰርተው ራሳቸውን መቀየር ይችላሉ። ራሳቸውን ከዚህ ህይወት መውጣት ይችላሉ። እነሱ እንደኔ መስራት ይፈልጋሉ፣ ግን ደጋፊ አጡ፣ ሰው አጡ። ሰው በማጣት ነው እንጂ እንደዚህ ሰዎች የሚተባበራቸው ሰው ይሆናሉ፣ ይለወጣሉ፣ ይሰራሉ። ይኸው እኔ ልጄን እያስተማርኩ ነው፣ ይኸው እየሰራው ነው እዚህ ጋር እና እኔ እንጃ ለሰንጋተራ አብሮ አደግ ለሰንጋተራ ማህበር በጣም ለኤፍሬም ያበክኛል። ኤፍሬም በላይ በጣም ነው የማመሰግነው። ከነ ልጄ ነው ከበረንዳ ያነሳኝ እኔ እና አሁን ቤት ኪራይ ሁሉ የሚከፍልልኝ እሱ ነው። ቤት ኪራይ እየከፈለልኝ ነው፣ እየሰራው ነው። አይርበኝም፣ አይጠማኝም። ይኸው እየሰራው ከነ ልጄ ይሄ ነው። በሶማሌ የሙት ልጅ ነው ይዤ የመጣሁት። እኔ ነው ማሳድገው፣ ቤተሰብ የለኝም። ወንድሞቼ እህቶችም ሁሉም በየፊናው ነው፣ ከኔ ጋር ነው የሚኖረው እና ላደረገውና የሚጎለኝም ነገር አለ። ብቻ እዚህ ጋር ሰንጋተራ ፎቅ ላይ ያለ ነው፣ ኮንዶሚኒየም ላይ ያለ ነው። እዚህ ጋር ብዙ ነገር ሰው ይፈልጋል። ካልሲ፣ ፓንት፣ መታሻ ሁሉም ነገር ይፈልጋል። ኮካ፣ ለስላሳ ግን ያው አቅሙ ስለሌለኝ ነው እንጂ በጣም መስራት ልጄን የሰው ፊት ነው ሰርቼ ልጄን ማሳደግ ማስተማር። ልጄ ጎበዝ ተማሪ ነው። ፈረንሳይኛና ሶማሊኛ ነው የሚችለው።
እና በትምህርቱ ጥሩ ውጤት ነው ያመጣው። ባለፈው ከአንደኛ ክፍል ወደ 3ኛ ነው የወጣው እና በአሁኑ አንደኛ እንደሚወጣ እኔ እርግጠኛ ነኝ ከፈጣሪ ጋር እና በጣም ደስተኛ ነኝ። በጣም ኤፍሬምን በጣም ነው የማመሰግነው። እስከነ ቤተሰቦቹ እስከነ ሚስቱ ልጆቹ የማቱሳላን እድሜ ይስጠው። ከበረንዳ አንስቶኛል። ይኸውልህ አሁን ወደ 3 ወር 4 ወር ቤት ኪራይ ሁሉ ነገር እየቻለኝ ነው። አይሮበኝ እሰራለሁ ከልጄ ጋር። የድሮዋን ሰንጋተራ እንዴት ትገልጻታለህ? የድሮዋን ሰንጋተራ እንዳለች ነች። ፍቅር አለ ሰንጋተራ መጥቶ ሁሉም ይበላል ይጠጣል። ፍቅር አለ ሰንጋተራ። በጣም ደስ የሚል ነው። የሰንጋተራ አብሮ አደጎችም ሁሉም አንድ ላይ ተሰባ በቃ በጣም ነው የሚያምረው። በጣም እውነቴን ነው የምልህ በጣም ነው የሚያምረው ሄኖክ እና ሰንጋተራ መጥቶ ተዝናንቶ በልቶ ጠጥቶ ፍቅር አለ እስቲል እስካሁን ድሮም ፍቅር ነው ሰንጋተራ። እናመሰግናለን። እኔም በጣም ነው የማመሰግናችሁ። በጣም አመሰግናለሁ። ለኤፍሬም ለሁሉም በጣም ነው የማመሰግነው።